ልክ አብዛኛው ህዝብ የገመተው ነው የሆነው ታውቃላችሁ። እኔ ራሱ ማለት ነው የሆነ አጭር ቪዲዮ ምናምን ሰርች ነበር። ልጁ ምናምን በጣም ሲፈታተን ምናምን በቃ የሆነ ነገር እንደሚሆን በቃ የማይነኩ ቦታዎችን ሲነካ የማይባሉ ነገሮችን ሲል በቃ በጣም ሲፈታተን ይፈጥናል ታውቃላችሁ። ፍጥነቱን ካልቀነሰ ልጅ የሆነ ነገር ይሆናል። ሁሉም ህዝብ የገመተው ነው እንደዚህ እንደሚሆን ማለት ነው። ይቅርታ ጠየቅ ካልጠየቅ ደግሞ ከምንም አያድንም። ይቅርታ ከምንም አያድንም። እንግዲህ በቲክቶክ አዋርዱ ምክንያት ብዙ ልጆች እነሱ በእርግጥ ይገባቸዋል፣ አለባበሳቸውም ምናቸውም ከባህል ያፈነገጠ ነው። ግን ደግሞ ብዙ ሰው ቅር የተሰኘበትም አለ። በጀምላ መሆን አልነበረበትም ምናምን። ግን ዋናው ነገር የሆነን ሰው ማግኘት ስትፈልግ በተዘዋዋሪ ሀሳብ ሌሎችንም እንትን ብለህ ካልሆነ በስተቀር ቀጥታ መምጣት ሊያስወቅስ ስለሚችል በዛም ነፈሰ በዚህ የዚህ ነገር ተጠቂ ሊሆን የሚችለው የመጨረሻው አዶናይ እንደሚሆን የታወቀ ነው። ሁሉ ሰው የገመተው ነገር ነው። ግን ዞሮ ዞሮ እንግዲህ እግዚአብሔር ያስፈታቸው፣ ሁሉንም የታሰሩትን ተምረው የሚወጡበት ያደርጋቸው። አሪፍ ትምህርት ተምረው የሚወጡበት ያደርጋቸው። ፖሊስ ጣቢያ አስተማሪ እንደሆነና ትምህርት ቀስመበት ምትወጣ ለህይወት አሪፍ ትምህርት እንደሆነ ነው እንግዲህ ሰው የሚነግረን። እሱን ነገር ነው እንግዲህ አስተማሪ የሆነ ነገር ቀስመበት እንደምትወጣ ነው የሚነገረው። ያው ቶሎ መውጣቱን እንግዲህ ባላቅም እንደነንተና በዛው ሰምጠው ካልቀሩ በአጭር ጊዜ ሆኖላቸው ተምረው ምናምን የሚወጡበት አሪፍ የሆነ ትምህርት ተሰጥቷቸው አሪፍ የሆነ ኮርስ ወስደውበት የሚወጡ ከሆነ አሪፍ ነው። አንዳንድ ጊዜ ሸቤ አሪፍ ነው። ሸቤ መግባት አንዳንድ ጊዜ ቆንጆ ነው። ምክንያቱም አሪፍ ትምህርት ተምረህበት ትወጣለህ እና